ሰላም ጤና ይስጥልን ውድ አምሮ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው በሀገር ውስጥና በዓለም አቀፍ የተከሰቱ ትኩስ መረጃዎችን ወደ እናንተ ይዘን ቀርበናል። በዛሬው ፕሮግራማችን በትናንትናው ዕለት ኢራን መሰረተ ልማቶች ከተነኩ መላው መካከለኛው ምስራቅን እንደምታወድም ማስጠንቀቋን የሚታወስ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአረብ ሀገራት ምርጫ ወደ ጎን በመተው በሰጡት ቀጥተኛ ትዕዛዝ የኢራን መሰረተ ልማቶች ላይ ጥቃት ተከፍቷል። ይህ ድርጊት በቀጠናው ከባድ መደናገጥን የፈጠረ ሲሆን የኢራን ምላሽ በኳታር በኩዌትና በባህራን የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መክፈቷን ይህ ፍጥጫ ወደ ከፍተኛ ምዕራፍ መሸጋገሩን አሳውቃለች። እነዚህና ሌሎች አበይት መረጃዎችን ወደ እናንተ አጠናቅረን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ የኔ አካውንት ላይክ፣ ሼር እና ሰብስክራይብ ማድረግ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ መላው መካከለኛ ምስራቅ አረብ ሀገራትን የፈሩትን ነገር ጀምረውታል። ኢራን በትናንትናው ዕለት ባወጣችው መግለጫ መሰረት መሰረተ ልማቶችን ማለትም ድልድይና የኃይል ተቋማት፣ የባቡር ጣቢያዎችን፣ አውሮፕላን ማረፊያዎችን ከተነኩ መካከለኛው ምስራቅ የሚተርፍ አውሮፕላን ጣቢያ የሚተርፍ ድልድይ የለም፣ ሙሉ በሙሉ መካከለኛው ምስራቅን አውድመዋለሁ ማለቷ ይታወቃል። ይህ በዚህ እንዳለ ታዲያ የመላው አረብ ሀገራትን በአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን መሰረተ ልማት እንዳያጠቁ ቢለመኑም ትራምፕ ግን ዛሬ ሌሊቱን በሰጡት ትዕዛዝ በኢራን ውስጥ የተለያዩ መሰረተ ልማቶችን ሲደበድቡና ሲያፈራርሱ አድረዋል። ዓለም አቀፍ የዜና አውታር የሆነው CNN ሌሊቱን ሰበር መረጃ ብሎ ባወጀው የአሜሪካ ጦር በአውሮፕላኖች ዛሬ ሌሊቱን ከፕሬዝዳንት ዶናልድ ትራምፕ በተሰጠ ቀጥተኛ ትዕዛዝ በኢራን ሲቪል መሰረተ ልማቶች ላይ ድልድይ፣ የባቡር ጣቢያና የመኖሪያ መንደሮች ላይ ከባድ የሆነ አስከፊ የአየር ድብደባ ሲፈጽም ማደሩ ተመላክቷል። የኢራን በተለያዩ ግዛቶች የተመዘገቡት የውድመት ዝርዝሮች የወጡ መገናኛ ብዙሃን የመጀመሪያው ከባድ የሆነ ጥቃት የደረሰባት የሆርሙዝ ጋን ግዛት ስትሆን በኢራን የሆርሙዝ ጋን ግዛት እና ባንደር ሐሚን የድልድይ መውደም ጉዳይ በርካታ ኢራን ከፍተኛ መነጋገሪያ ብዙሃን መነጋገሪያ ሆኗል። የኢራን የከፊል ዜና ወኪል የሆነው ታስኒም እንደዘገበው በስትራቴጂ የሆርሙዝ ወሽመጥ አቅራቢያ በምትገኘው የደቡብ የወደብ ከተማ የባዳር ሐሚር የአሜሪካ ጦር ኃይሎች ከባድ ሰለባ መሆኗን አስታውሰዋል። የአሜሪካ የጦር አውሮፕላን በሐመር ክፍለ ሀገር ውስጥ በሚገኘው ሁለት እጅግ ወሳኝ ድልድዮችን ማለትም የጋር ድልድይ እንዲሁም የካርቱን ድልድይ በፈንጅ ደብድበው አውድመውታል ብለዋል። የኢራን መንግስትም መገናኛ ብዙሃን እንዳረጋገጡት ጥቃቱ የተፈጸመው በርካታ ሲቪል ተሽከርካሪዎች በድልድዩ ላይ እየተጓዙ በነበረበት ቅጽበት በመሆኑ ተሽከርካሪዎች በከፍተኛ ኃይል ተፈናጥረው ወደ ገደል እየገቡ እንደሆነም ተናግረዋል። ጥቃቱ በርካታ ንጹሃን ዜጎችን ህይወታቸውን ማለፉንና የኢራን መገናኛ ብዙሃን ዘግቧል። ኢራን ከፊል ዜና ወኪል የሆነው ታስኒም እንደዘገበው በስትራቴጂካዊ የሆርሙዝ ወሽመጥ አቅራቢያ የምትገኘው የደቡብ ወደብ ከተማ ባንደር ሐሚር በአሜሪካ ጦር ኃይሎች ከባድ ሰለባ ሆናለች ብሏል። የአሜሪካ ጦር አውሮፕላኖች በሐመር ክፍለ ሀገር ውስጥ የሚገኘው ሁለት እጅግ ወሳኝ ድልድዮችን ማለትም ግርቡጂ እንዲሁም ደግሞ ካርስቱን ድልድይ በፈንጅ ደብድበው አውድመውታል ብለዋል። የኢራን መንግስት መገናኛ ብዙሃን እንዳረጋገጠው ጥቃቱ የተፈጸመው በርካታ ሲቪል ተሽከርካሪዎች በድልድዩ ላይ እየተጓዙ በነበረበት ቅጽበት በመሆኑ ተሽከርካሪዎች በከፍተኛ ኃይል ተፈናጥረው ወደ ገደል የገቡ ሲሆን የዚህ ዘግናኝ ጥቃትም የበርካታ ንጹሃን ዜጎች ህይወት ማለፍና የኢራን መገናኛ ብዙሃን ዘግቧል። የፋርስ የዜና ወኪል የሆርሙዝ ግዛት አስተዳደርን ጠቅሶ እንደዘገበው በአጠቃላይ በአካባቢው 5 ድልድዮች እንደፈነዱ ገልጾ የባዳር አባስ ከተማ ከሐመርና ከላር ጋር የሚገናኙ የጋቢር ድልድይ፣ በላቲን መንደር አቅራቢያ የሚገኝ ስልታዊ ድልድይ እንዲሁም በካሊር ላንድ ትራፊክ መስመር ላይ የሚገኙ ሁለት ድልድዮች በባንደር ኢማር ሻካር እንዲሁም በባንደር አባስ መካከል በሚገኝ ድልድይ የነበረ አዲስ ድልድይ ጨምሮ በሐመር ወረዳ በማኖር መንደር የሚገኙ ሲቪል ድልድዮችን በተመሳሳይ ከፍተኛ ሁኔታ እንደወደሙ ተደርጓል። የክልሉ አስተዳደር ነፍስ አድን ቡድኖችም ወደ ስፍራው በፍጥነት በመድረስ እንዲችሉ በእነዚህ መስመሮች ላይ ከማንኛውም አይነት ጉዞ እንዲታቀቡ ኢራን አስቸኳይ አዋጅ መስጠቷን ማስታውቋል። የኢራን ታስኒም የዜና ወኪል እንደዘገበው ሌላኛው የዛሬው ሌሊት መሰረተ ልማት ውድመት ያስተናገደችው የራር ቃሽም ደሴት ነች። የቃሽሟ ደሴት በሆርሙዝ መሽመጥ ላይ የምትገኝ ሲሆን በማንሲት መንደር አቅራቢያ 8 እጅግ ኃይለኛ ፍንዳታዎች ሌሊቱን ሲሰሙ ያደሩ ሲሆን አሜሪካ ጦር አውሮፕላኖች በደሴቷ ሰማይ ላይ ዝቅ ብለው ሲበሩም በግልጽ ታይተዋል ተብሏል። በተመሳሳይ ሰዓት ባንደር አባስ ከተማ የሚገኝ አንድ ዋና የባቡር መገጣጠሚያ ጣቢያ የአሜሪካ ፈንጅ የተመታ ሲሆን የኢራን ነዳጅና ኤነርጂ ሚኒስቴር እንደገለጸው በጥቃቱ ምክንያት በባንደር አባስ አቅራቢያ በሚገኝ መንደሮች ውስጥ ያሉ የኤሌክትሪክ መስመሮች ክፉኛ ወድመዋል ብሏል። እንዲሁም በከተማ የመኖሪያ መንደር ላይ የወረደው የፈንጅ ጥቃት የአንድ ንጹሃን ዜጋን ህይወት ሲያሳልፍ 8 ሰዎች ቆስለዋል ሲል አሳውቋል። በከተማ አውሮፕላን ማረፊያ ከፍተኛ ፍንዳታ የተመዘገበ ሲሆን ቢያንስ አንድ ተተኳሽ አውሮፕላን ማረፊያውን መሰረተ ልማት ሙሉ በሙሉ እንዳወደመው ተናግሯል። ሌላኛው ጥቃት የደረሰው በካሽ ደሴት ላይ ሲሆን በካሽ ደሴት ላይ ደግሞ የኤሌክትሪክ ማከፋፈያ ጣቢያ በጥቃት ምክንያት ስራ ያቆመ ሲሆን በመላው አካባቢ ላይ ድቅድቅ ጨለማ እንዲወርድም አድርጓል ተብሏል። ሌላኛው ባንደራሊንግ የጥቃት ኢላማ ሲሆን በከፊል መንግስት የዜና ወኪል ታስኒም ዘገባ መሰረት በሆርሙዝ ጋን
ገዥ ጽሕፈት ቤት አካባቢ ሰዓት አቆጣጠር ከሌሊቱ 8 ሰዓት ጀምሮ የተጀመረው ጥቃት በርካታ መሰረተ ልማቶችን አውድሟል ብሏል። በደቡብ ምዕራብ ኢራን በምትገኘው የፋርስ ባህረ ሰላጤ ወደብ ከተማ ቡሸር ውስጥም ከባድ ታላላቅ ፍንዳታዎች የተሰሙ ሲሆን የቡሽር ከተማ ገዥ ለሁለተኛ ጊዜ የአሜሪካ ጥቃት ሰለባ መሆኗን ገልጾ ቢያንስ አንድ ሰው መቁሰሉን አረጋግጧል። አጠቃላይ ኢራን ዛሬ ሌሊቱን በተሰነዘረባት ጥቃት በ35 ንጹሃን ዜጎች ሕይወታቸው ሲያልፍ ከ300 በላይ የሚሆኑ ኢራናውያን እንደቆሰሉ የኢራን መገናኛ ብዙሃን እየዘገቡ ነው። ይህ በዚህ እንዳለ ከፍተኛ የአሜሪካ ወታደራዊ ባለስልጣን ለሲኤንኤን የዜና ወኪል እንደተናገሩት ከሆነ ዩናይትድ ስቴትስ በኢራን በሚገኙ በርካታ ድልድዮች ላይ ያነጣጠረችው ኢራን በሆርሙዝ ወሽመጥ መርከቦቹን ለማጥቃት የጦር ኃይሏን ለማጠናከር የምትጠቀምበትን የባንደር አባስ ከተማና የባህር ኃይል ሰፈሯን የሎጂስቲክስና የደህንነት አቅርቦት መስመሮቿን ሙሉ በሙሉ ለማቋረጥ በማሰብ እንደሆነ ተናግሯል። የኢራን ብሔራዊ ብሮድካስት ቴሌቪዥን እንደዘገበው ደግሞ ከባንደር አባስ ወደ አጎራባች ግዛቶች የሚወስዱ ሁሉም አውራ ጎዳናዎች በአሁኑ ሰዓት ሙሉ በሙሉ መዘጋታቸውን አውጇል። ባንደር አባስ የኢራን እስላማዊ አብዮታዊ ዘብ የባህር ጣል ዋና መምሪያ የሚገኝበትና በፋርስ ባህረ ሰላጤ ላይ ወታደራዊ በላይነት ለማሳየት የምትጠቀምበት ስልታዊ ማዕከል በመሆኑ የአሜሪካ ባለፉት ቀናት ያለሰለሰ ጥቃት ስትሰነዝርበት ቆይታ ዛሬ ሌሊቱን ግን ከባድ ማት ያወረደ ጥቃት ነው የፈጸመችው ተብሏል። ዩናይትድ ስቴትስ ጦር ማዕከላዊ የኢራን ወታደራዊ አቅም ሙሉ በሙሉ ለማዳከም ሲባል ለተከታታይ 6 ቀን ጥቃቱ መጠናከሩን እንደሚቀጥል በዛሬው ዕለት አስታውቋል። ይህ በእንዲህ እንዳለ የዋይት ሀውስ ጋዜጣዊ ቃል አቀባይ ካል ሊቨል ለጋዜጠኞች እንደሰጡት የአሜሪካ የምትሰነዝረው ጥቃት ውጤታማ መሆኑን ገልጸው ተባብሶ ይቀጥላል ሲሉም ተናግረዋል። ኢራን በአሁኑ ወቅት ከአሜሪካ ጋር ለመነጋገር ስምምነት ላይ ለመድረስ ያላት ከፍተኛ ፍላጎት በተለያዩ መንገድ እየገለጸች እንደሆነ እንደምትለምን የተናገሩት ካርሎ ሊቬት ምክንያቱ ደግሞ የአሜሪካ የወሰደችው እርምጃ ኢራን ውስጥ እጅግ አውዳሚ መቋቋም የማይችሉ ውድመቶች ደርሰውባቸዋል ብሏል። ይህ በዚህ እንዳለ ኢራን በኳታር በባህራንና በኩዌት ላይ ከባድ እሳት ያወረደ ጥቃት መፈጸሟን ቀጥላለች። መካከለኛው ምስራቅ ቀውስ ይበልጥ አሳሳቢ ወደ ሆነ ምዕራፍ ያሸጋገረ ግጭት በቀጠናው የአሜሪካ ጦር ሰፈር ወደሚያስተናግዱት ወደ ኳታርና ባህራን ግዛቶች በይፋ በመስፋፋቱ ነው። የዱሃ ሰማይ በዛሬው ዕለት በርካታ ሚሳኤሎችን ሲያስተናግድ ነው ያደረው። የኳታር መከላከያ ሚኒስቴር ዛሬ ባለዳውን ባወጣው መግለጫ እንዳለው ከሆነ የሀገሪቱ አየር መከላከያ ስርዓት ኳታርን ኢላማ ያደረጉ ድንገተኛ የሚሳኤል ጥቃትና የአየር ላይ በተሰካ ሁኔታ ሲያከሽፍ አድሯል ብሏል። በቀጠናው የሰላም ድርድር ላይ ቁልፍ ሚና ስትጫወት የነበረችው ኳታር አሁን ለሁለተኛ ጊዜ የጥቃት ሰለባ መሆኗን ገልጻ ታዋቂው የዜና አውታር ሮይተርስ እንደሚለው ከሆነ በኳታር ዋና ከተማ ዱሃ ውስጥ ኃይለኛ የሆነ ፍንዳታ ድምጾች ተሰምተው ነበር ብሏል። ዜጎች በሞባይል ስልካቸው የደህንነት ማስጠንቀቂያ መልእክትም ተላልፎላቸዋል ብሏል። የኳታር ሀገር ውስጥ ጉዳይ ሚኒስቴር እንዳለው በአየር መከላከያ ስርዓት ከተመታ ኢራን ሚሳኤል ላይ በወረደ የተሰባበረ የብረት ምክንያት የአንድ የኳታር ህፃን ልጅ በጽኑ ቆስሏል በማለት ገልጿል። በዱሃ የሚገኝ የሲኤንኤን ጋዜጣ ፍንዳታውን በተግባር የሰሙ ሲሆን የኳታር መንግስት የደህንነት ስጋት ደረጃውን ወደ ላቀ ደረጃ ከፍ እንዳደረገውም ታውቋል። የባህራን ሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው በዛሬው ዕለት ማለዳ ለሁለተኛ ጊዜ በአየር ጥቃት ማስጠንቀቂያ ሳይነሮችን የከተማው እንዲናወጡ አድርገውታል ብሏል። የኢራን ባህራዊ ጦር ባህራን የሚገኝ የአሜሪካ ጦር መሰረተ ልማት መምታቱን የሀገሪቱ ይፋዊ የዜና ወኪል ፋርስ አስታውቋል። የኢራን እስላማዊ ሪፐብሊክ ብሔራዊ ጦር በዛሬው ዕለት ማለዳውን ባወጣው ይፋዊ ጠንካራ መግለጫ ደግሞ አሜሪካ በኢራን ሲቪል መሰረተ ልማቶችና ንጹሃን ዜጎች ላይ የፈጸመችው ጥቃት ወንጀል ምላሽ ለመስጠት ኦፕሬሽን ተንደር የሚል 11ኛ ምዕራፍ ጥቃቱን በባህራን በሚገኝ የአሜሪካ ጦር ሰፈር ላይና በመሳሰሉት የመካከለኛው ምስራቅ ሀገራት ላይ ዛሬ ታዩታላችሁ ሲል ማስጠንቀቂያ ሰጥቷል። የጦር ኃይሉ በይፋዊ መግለጫው እንዳለውም እስላማዊ ሪፐብሊክ እና የኢራን ብሔራዊ ጦር ኦፕሬሽን ተንደር 11 ምዕራፍ ስልታዊ ዘመቻን እጅግ ዘመናዊ ፈንጅ የተሸከሙና የአራሽ አጥፊ ጠፊ ድሮኖችን በመጠቀም በባህራን የሚገኙ የአሜሪካ ጦር ሰፈሮችንና በኳታር የሚገኙትን የጦር ሰፈሮችን እንደሚያጠቃ አስታውቋል። ይህ ጥቃት የአሜሪካ ኃይሎችን የሚጠቀሙባቸው ሄሊኮፕተሮችንና የኤፍ-16 የስለላ አውሮፕላኖችን ማቆሚያ ማዕከል ሙሉ በሙሉ እስካሁን የደቀቀ ነው። ጥቃቱን ተጠናክሮ በመካከለኛው ምስራቅ ሀገራት ላይ ይቀጥላል ብሏል። የኢራን ጦር ሀገሪቱ ብሔራዊ ደህንነትና ነጻነት ሊደፍሩ የሚችሉ ማንኛውንም ቀይ መስመሮች መሆናቸውን አስታውቆ በአሜሪካ ወታደራዊ ጣልቃ ገብነት ፈጣንና የማይዳገም ምላሽ እንቀጥላለን ሲሉም ገልጿል። መግለጫውን አክሎም የአሜሪካ አስተዳደር የኢራንን ሕዝብ ጽናትና የብሔራዊ ጦር እንዲሁም የአብዮታዊ ዘቡን መዋጋት አቅም በተሳሳተ መንገድ ከመገመት ለዚህ ስህተት እጅግ ከባድ ዋጋ እንደሚከፍል በተደጋጋሚ ስንናገር መቆየታችንን አያስታውስም ብሏል። የኢራን ጥቃት ባለፈው ሰኔ 17 ቀን በፓኪስታን አደራዳሪነት የተደረሰውን ባለ 14 ነጥብ መግባቢያ ስምምነት ሙሉ በሙሉ
ገደል የከተተ መሆኑን አስታውቆ ኢራን እንደገለጸችው ስምምነቱን ከተፈራረሙ ወዲህ አሜሪካ ቢያንስ 42 የጦር ጥሰቶችን የፈጸመች ሲሆን አሁን ደግሞ ወደ መሰረተ ልማት ጥቃት በመግባቷ ፍጹም የማይመለስና ከባድ የሆነ ውጊያ ውስጥ መግባታቸውን አስታውቀዋል። ውድ አምሮ ቤተሰቦቻችን በዛሬው የምሽት መረጃዎቻችን ወደ እናንተ ያቀርብንላችሁ እነዚህን ይመስላሉ። በቀጣይ አዳዲስ መረጃዎችን ወደ እናንተ ስንለቅ ቀድሞ ወደ እናንተ እንደርሱ የና አካውንት ሰብስክራይብ፣ ላይክ እና ሼር በማድረጋችሁን አትርሱ።